ሰላም ሰላም ውድ የቻናላችን ተከታታይ አድማጮቻችን እንደምን አላችሁ? ይህ አባን ስፖርት ነው። አባን ስፖርት ቻናላችንን ሰብስክራይብ በማድረግ ትኩስ የሆኑ ስፖርታዊ መረጃዎችን ቤተሰብ በመሆን ያግኙ እያለን የደውል ምልክቱን በመንካት ስፖርታዊ መረጃዎችን በጊዜ እንዲደርሳችሁ ያድርጉ። በተጨማሪም ላይክ በማድረግ ለሌሎች ተደራሽ እንዲሆን ማድረጋችሁን እንዳትረሱ። ተመልሰን መጥተናል። ውድ አድማጮቻችን የማይክል ካሪኩ ማንቸስተር ዩናይትድ ከሜዳ ውጭ ተጉዞ በሴንት ጄምስ ፓርክ ኒውካስትል ጋር ይገናኛል። ማይክል ካሪክ ወደ ማንቸስተር ዩናይትድ ከመጣ በኋላ ወደ ፎርም እየመለሰ ይገኛል። ከኒውካስትል ጋር የሚያደርጉት ጨዋታ በዚሁ የሚቀጥል ይመስላል። ምናልባት ስለ ማንቸስተር ስናነሳ እንዳልከውም ስለ ማይክል ካሪክ በጣም በሚገርም ፎርም መገኘት እና ማንቸስተር ዩናይትድን በጣም ወደ ለውጡ ማምጣት በጣም ለማንቸስተር ትልቅ አስፈላጊ ውጤትን እያስመዘገበ ይገኛል ማለት ነው። ማንቸስተር ዩናይትድ ምናልባት ከካሪክ በፊት የነበሩ አሰልጣኞችን ተመልክተናል። ብዙ ጊዜ ስናነሳ ያው የአሰልጣኝ የችሎታ ጉዳይ ሳይሆን ልጆችን በሞራል ማጫወት በሜንታሊቲ ያው ብዙ ጊዜ አንስተናል። ለማንቸስተር ሲጫወቱ በፓሽን አይደለም እየተጫወቱ ያሉት። ምናልባት ብሩኖን ልናነሳ እንችላለን፣ በዛ ፎርም የሚጫወት ማለት ነው። በጣም በሚገርም ሁኔታ ማለት ነው። በአሞሪም ታይምም በቴንሃግ ታይምም ስንመለከት በጣም ብዙ ችግር የሚነሳበት ነው እና ለባጁ እየተጫወቱ አይደለም፣ ለማንቸስተር ዩናይትድ ለባጁ እየተጫወቱ አይደለም ብለን ብዙ ጊዜ ትኩረት ሰጥተህ እንኳን የምታየው እንደ ደጋፊ ሆነ ስታይ፣ እንደ ተመልካች ሆነ ስታይ የምትመለከተው ኖርማል ተሸንፎ ኖርማል ሆኖ እንደ መሄድ ማለት ነው። ያ ደግሞ እንደ ደጋፊም እንደ ተመልካችም በተለይ ለደጋፊ በጣም የሚያናድና የሚያስቆጭ ነገር ነው። ተሸንፎ ኖርማል እንደሆነ እያስመሰሉ በየሳምንቱ መሄዱ በጣም ከባድ ነበር እና በማይክል ካሪክ ጊዜ ማይክል ካሪክ 7 ጨዋታዎችን እየመራ ምናልባት አካሂዷል እና ከ7ቱ 6ቱን አሸንፎ በአንዱ ነጥብ ጥሎ በ7 ጨዋታ ከ7ቱም ምንም አይነት ሽንፈት ሳያስተናግድ እየተጓዘ የሚገኝ አሰልጣኝ ነው እና ይሄ አሰልጣኝ ምናልባት መጥቶ የሆነ የቀየረው ተጫዋች የቀየረው ምናምን አይነት ነገር አይደለም እና እንደ ቲም ነው የቀየራቸው። እንደ ቲም ሚንስ ሞራሊ በጣም መንፈሳቸውን በጣም የቀየረ እና ያው የፈርጌ ልጅ ስለሆነ በፈርጉሰን ታይም በጣም ተወዳጁ የዲፌንስ ሚድፊልደር እንደነ ቡስኬት ያለ ተጫዋች የነበረ ተጫዋች ነው እና ማይክል ካሪክ እና በማይክል ካሪክን በማንቸስተርን በሚይዝ ሰዓት የተቀየረው ነገር ምንድነው? ጀስት ሜንታሊ ነው በደንብ የተቀየረው ማለት ነው እና ያ ደግሞ ለቲሙ ትልቅ መነሳሳትና ትልቅ ነጥቦችን እያስገኘ ይገኛልና እንደ ቲም ሲጫወት ማንቸስተር በጣም በሚገርም ሁኔታ ኢንዲቪጁዋል እኮ ስንመለከተው የማንቸስተር ተጫዋቾች እያንዳንዱ በጣም ጥራት ያላቸው ተጫዋቾች ናቸው። ብዙ ጊዜ ስናነሳ እንደ ሙቤሞ እንደ ኩኛ ያለ እንደ ሼሽኮ ያለ ተጫዋች የመጣበትን ዋጋ እንኳን ስንመለከት በጣም የተዋጣለት በጣም ውድ ዋጋ ነው እና ከችሎታቸው አንጻር ምናልባት ያን ያህልም ባንለውም አሁን እያሳዩን ካሉት ፐርፎርማንስ አንጻር በጣም የተሻለ ይመስላል እና እንደነ ብሩኖ ያሉ በጥራት ደረጃ በኢንዲቪጁዋል ደረጃ ስንመለከት በጣም አሪፍ ልጆች አሉ። ነገር ግን እንደ ቡድን እየተመለከትናቸው አልነበረም ከማይክል ካሪክ በፊት ማለት ነው እና አሁን ላይ ማይክል ካሪክ በጣም በሚገርም ፎርም ይዟቸው እየተመለከትን እንገኛለን። ምናልባት በ4-2-3-1 ፎርሜሽን በጣም ለማንቸስተር የተዋጣለት ፎርሜሽን ይመስላል። በአሞሪም ታይም በ3-4-3 ፎርሜሽን የልጆቹን ፖቴንሻል በጣም እየገደለ እንደነበረ የተመለከትነው ነው እና በማይክል ካሪክ ጊዜ ደግሞ በሚገርም ሁኔታ እንደነ ዲያጎ ዳሎት ያሉ ተጫዋቾች ራሳቸውን እንዴት አፕግሬድ አድርጎ እንደመጡ የሉክ ሾውም ጉዳይ በዛው ልክ በጣም ጥራት ያለው ፉልባክ እንደሆነ እያስመለከተን ይገኛል። ከፊት ለፊት ያሉት ተጫዋቾች ያው እንደ ማቲያስ ኩኛ ያሉት በጣም ወልቭስ ቤት እያሳየን የነበረውን ፐርፎርማንስ እያሳየን ይገኛል ማለት ነው። በተከታታይ ጨዋታዎችን ስኮር እያደረገ ነበር። ምናልባት አሁንም
እንትና የማነው የዶርጉ መጎዳት ለማቲያስ ኩኛ በጣም ቤስት 11 ውስጥ ለመግባት በጣም ትልቅ አድቫንቴጅን ፈጥሮ ያም ደግሞ ለማንቸስተር ትልቅ የቤት ስራውን ያቀለለለት ይመስላል። ዶርጉ በጣም በሚገርም ፎርም ከፉልባክ ዊንግ ባክ አድርጎ ከዊንግ ባክ ዊንግ ተጫዋች አድርጎ ሲያጫውተው በጣም በሚገርም ፎርም እየተመለከትነው ነበረ። በጣም ትልቅ ግልጋሎትን እየሰጠ ነበረ። የእሱ መጎዳት ደግሞ እንደ ማቲያስ ኩኛ የዶርጉ መጎዳት ያን ያህልም አሳሳቢ እንዳልሆነ ማቲያስ ኩኛ ሪፕሌስ አድርጎ በጣም ያስመለከተን ይመስለኛል። እንደ ማይኖ ያለ እንደ ኮቢ ማይኖ ያለ ተጫዋች ደግሞ ጭራሽ የጠፋበት ኮንዲሽን ነበረ እና በቴና ጊዜ በጣም በሚገርም ፎርም አሳይቶን እንዴት ሻይን አድርጎ እንደነበረ እና ለእንግሊዝ ብሔራዊ ቡድን እንዴት እንደተጠራ በጣም የተመለከትንበት ነበረ። በጣም ለካሪንግተን ምሩቅ በጣም የተዋጣለት ተጫዋች ከነ ራሽፎርድ ባሻገር እንደነ ኮቢ ማይኖ ያለ ተጫዋችን እንዳፈራ በጣም ያስመለከተን ነበር። ነገር ግን የአሞሪም መምጣት እንደነዚህ አይነት ታለንት ያላቸው ተጫዋቾችን ቀብሮ ነበር። አሁን ግን ማይክል ካሪክ ከመጣ በኋላ እንዴት አውትሻይን አድርጎ ለማንቸስተር ትልቅ የቡድኑ ባላንስ ሆኖ እያገለገለ እንደሆነ የተመለከትን እንገኛለን። አሁን 8ኛ ተከታታይ ጨዋታውን ያደርጋል። ምናልባት ዛሬ የሚያሸንፍ ከሆነ ለቶፕ ፎሩ በጣም ሴቭ ያደርጋል ብዬ አስባለሁ። ምክንያቱም እንደ ሊቨርፑል ያለ የትላንትና ነጥብ መጣል ዛሬ ደግሞ እርስ በርስ አስቶን ቪላ እና ቼልሲ የሚያደርጉት ጨዋታ ከመሆኑ አንጻር ማንቸስተር ዩናይትድ የሚያሸንፍ ከሆነ በደንብ በሰፊው ነጥብ የሚጥል ከሆነ ቪላ ነጥቡን ያሰፋል። ቪላ እንኳን ቢያሸንፍ የቼልሲ እና የሊቨርፑል ማንቸስተር ላይ አለመድረስ በዛው ልክ ሴቭ እየሆነ ይመጣል። ስለዚህ ማንቸስተር ዩናይትድ በዛም ሆነ በዚህ የዛሬው ጨዋታ የእርስ በርስ ጨዋታ ስለሆነ ትላንትና ደግሞ ሊቨርፑል መሸነፉ ለማንቸስተር ዛሬ ነጥብ ማግኘት በጣም ትልቅ አድቫንቴጅ ነው ብዬ አስባለሁ እና ማይክል ካሪክም ይሄንን በደንብ የፈርጌን በጣም ሞቲቬት የሚያደርገውን ነገር በጣም ለቲሙ ትልቅ ኢኒሼት እያደረጋቸው ይገኛል ማይክል ካሪክ። ለዛም ነው በጣም ማንቸስተር ዩናይትድ በፓሽን እየተጫወተ እየተመራ እንኳን እንደ ቲም ነው ሲንቀሳቀስ የነበረው ስንመለከተ የነበረው ማለት ነው። በፓላሱ ጨዋታ ምናልባት የቀይ ካርዱ ትልቅ ዳይሜንሽን የቀየረ ቢሆንም ማለት ነው የፓላሱን ጨዋታ የፓላሱ ተጫዋች ዲፌንስ በቀይ ካርድ መውጣቱ እና ፔናልቲ መሰጠቱ ጨዋታውን ቢያዞረውም ነገር ግን ከዛ በፊትም የነበረው ማንቸስተር ዩናይትድ በደንብ እንደ ቡድን የተንቀሳቀሰ ነበረ። አንድ ጎል ሲገባበት የሚፈርስ ቡድን ነበረ እና እንደ ቡድን ለመንቀሳቀስ በጣም ሲቸግረው ነው ጌሞችን እየመራ ማኔጅ ማድረግ ያቅቷል። አሁን ግን በማይክል ካሪክ ታይም እየመራ ጌሞችን በምን አይነት መልኩ ማኔጅ እያደረገ ቅያሬዎቹ የተሳኩለት በጣም የተዋጣለት አሰልጣኝ የሆነ የመጣ ይመስላል። ምናልባት ይሄ የውድድር ዓመትም ሲያልቅ በዚሁ ፎርም የሚቀጥል ከሆነ የማንቸስተር ባለሀብቶች ምናልባት ሀሳባቸውን የሚቀይሩበት ትልቅ እድል ይኖራል ብዬ አስባለሁ። ማይክል ካሪክን ማስፈረም ትልቅ የቤት ስራ ይሆናል ወይ ደግሞ ሌላ አሰልጣኝ ያንን ማይክል ካሪክን ይተካል ተብሎ የሚታሰብ አሰልጣኝ ምናልባት ሊቀር ይችላል ብዬ አስባለሁ። ማይክል ካሪክ በዚሁ ፎርም የሚቀጥል ከሆነ ማለት ነው እና የኤፍኤ ካፕ ውስጥ አለመኖር፣ ቻምፒየንስ ሊግ ውስጥ የጨዋታ ተደራራቢነት አለመኖር ለማንቸስተርም ለማይክል ካሪክም በጣም ምቹ መንገድ ነው የሚመስለው ማለት ነው። ቻምፒየንስ ሊግ ውስጥ ለመግባትም የሌሎች ቡድኖችም ድክመት የማንቸስተር ደግሞ ትልቅ ጥንካሬ በጣም ትልቅ አድቫንቴጅ ነው እና ማይክል ካሪክ ደግሞ ይህንን ቡድን ምናልባት ከዚህ ውድድር ዓመት ባሻገርም ይይዛል ወይ እሱን የምንመለከት ይሆናል ማለት ነው እና በአጠቃላይ ምናልባት የዛሬው ጨዋታ ከኒውካስትል ጋር ትልቅ ጨዋታ ይሆናል ብዬ አስባለሁ። ኒውካስትልም ተከታታይ ሽንፈቶችን እያስተናገደ ይገኛል።
በፕሪሚየር ሊጉም እና በፕሪሚየር ሊጉ እንደዚህ አይነት ተደራራቢ ሽንፈቶችን የሚያስተናግድ ቡድን ከሆነ ማለት ነው ከባድ ነው የሚሆነው። በእርግጥ የኒውካስትል የመሀል ሜዳ ሞተር እንደ ጉማሬሽ ጉዳት ቢሆንም ነገር ግን ትልቅ ተፋላሚ ነው እንደምንመለከተው ማለት በማንቸስተር ሲቲም ሲሸነፍ ምን ያህል ተጋድሎ አድርጎ እንደነበረ እና የመጨረሻ ደቂቃ ጎሎችን ስኮር ለማድረግ ትልቅ አድቫንቴጅ እንደነበረው ተመልክተናል። ነገር ግን ነጥቦችን ድሮፕ እያደረገ በኤቨርተን ሲሸነፍ ተመልክተናል። በጣም ነጥቦችን ድሮፕ እያደረገ የሚገኝ ቡድን ነገር ግን እንደ ትልልቅ ጌሞች ላይ የመቀየር ባህሪ በጣም ስኮር አድርጎ ነጥቦችን ለመውሰድ የኤዲ ሃው ቡድን ኒውካስትል ትልቅ ተጋድሎ ያደርጋል ብዬ አስባለሁ። ማንቸስተር ዩናይትድም ከሜዳ ውጪ ተጉዞ ነው ይህንን ጨዋታ የሚያደርገው እና ትልቅ ለማይክል ካሪክ ሌላኛው ፈተና ይሆናል ብዬ አስባለሁ የኒውካስትል ጨዋታ እና ይህንን ጨዋታም በጉጉት የምንጠብቀው ይሆናል። በጣም ለቶፕ 4 ትልቅ ፍልሚያ የሚያደርግ ይሆናል። ኒውካስትልም ካለበት ሽንፈት አዘቅት ውስጥ ለመውጣት እንደዚህ አይነት ትልልቅ ጌሞችን ለማሸነፍ ትልቅ አድቫንቴጅ ይኖረዋል። ማሸነፍ በሜዳውም ከመሆኑ አንጻር ለማሸነፍ ትልቅ ተጋድሎ ያደርጋል። ጨዋታውም አጓጊ ይሆናል ብዬ አስባለሁ። ይህንን ጨዋታ ምናልባት ማንቸስተር ባለበት ፎርም ለማሸነፍ ትልቅ አድቫንቴጅ ይኖረዋል። እስከ ፕሮግራማችን ፍጻሜ ድረስ አብረናችሁ የቆየ ነው እኔ አኒስ አህመድ እና አብርሃም ዳንኤል ነበር። አብራችሁን ስለነበራችሁ ከልብ እናመሰግናለን። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ። ሰብስክራይብ ያደረጋችሁ ደግሞ ተጨማሪ መረጃ እንዲደርሳችሁ የደውሉን ምልክቱን ተጫኑ። የዛሬው ፕሮግራማችን ይህን ይመስላል። መልካም ቀን ይሁንላችሁ።